ስትነሳ የሞት ከመሰለ ቤት ታኮርፋለህ፣ ጎረቤት ታኮርፋለህ፣ ጓደኛ ታኮርፋለህ። እንኳን ኢንፍሉዌንስ ልታደርግ ትግባባ ትቸገራለህ። ስልጣን አትለማመዱ፣ ይሄዳል፣ የጊዜ ጉዳይ ነው። ስልጣንን በጣም ስንለማመደውና አታችድ ስንሆን ስናጣው መኖር ግራ ይገባናል። ሰፈር ውስጥ መቀመጥ እንቸገራለን። ስልጣንን ብቻ አይደለም ሌብነትንም ጭምር። ሌብነት ልምምድ ይሆናል። ብዙ ሰዎች በጣም ብዙ ኳሊቲ ያላቸው በሌብነት ልምምድ ተጠልፈው ከጉዟቸው የሚቀሩ አሉ። ባለፈው ምክር ቤት ሾልኮ ያለፉ አሉ ተብለናል። አትርሱት። ከኔና ከናንተ ውጭ አይደለም ሾልኮ ያለፈው ሰው። ሌብነት ልምምድ ከሆነ እንደ ሲጋራ ነው። የኢትዮጵያን ሕዝብ ፍቅርና አክብሮት ብቻ ሳይሆን መለማመድ የሌለብን ልመናንም ጭምር ነው። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። እኛ እንኳን ልመናን እንኳን ፍቅርና አክብሮትን ፈጣሪንም እንለማመዳለን። እንለማመድና ጓደኛ እናደርገዋለን። ራሱ ፈጣሪን ከመቃረባችን ብዛት ልንሸውደው እንፈልጋለን። ይህንም አላየህም አይንህን ጨፍን ልንለው እንሞክራለን። ልምምድ አደገኛ ነገር ስለሆነ የኢትዮጵያን ሕዝብ አክብሮትና ፍቅር የማንለማመድ ከሆነ ለረጅም ጊዜ ልናቆየው እንችላለን። በማንኛውም ሰዓት ሊሄድ ይችላል። ፕራይመርሊ ሰው ነኝ የሚመጣና የሚሄድ ነው ብሎ የሚያስብ ሰው ከሆነ ለረጅም ጊዜ ሊያቆየው ይችላል።